አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እርሱ ነው። መስገድና መገዛት ከእኛ ዘንድ ለእሱ የሚገባው ለእኛም ከእሱ ዘንድ ምሕረትና መልካም ነገርን መለማን ይገባል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ ከሁላችን ጋር ትኑር ለዘላለሙ አሜን። ዓለም በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅ እወለዳለሁ በደሜም ቤዛ ሆነሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበረ። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከእሷ ሰው መሆኔን የምሥራች ንገራት፣ ከሴቶች ሁሉ እርሷን መርጫታለሁና አለው። ከጌታውም ቃል ይህንን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገረ እያዘንን ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክቶች ያልተሰጠ ይህንን ታላቅ ጸጋ እግዚአብሔር ለእሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ ሰለሞን ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለባሕዊ ኤፍሬምም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደች በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነ ደስተኛ የምትሆን ባለምሥራች ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደ እኛ የመጣ የጌታችን ልደት ሰበክልን። ለማርያም ድንግልም ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀደመው ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች በቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እርሱም ከአንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶች ሁሉ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው አልነበረም። ታላቅ ፍርሃትም አደረባት። ማድጋዋንም ትታ ወደ ቤቷ ተመለሰች። ሐርንና ወርቅንም ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔር ቃል አንቺን በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል አላት። ከአንቺም የሚወለደው ቅዱስ ነው አላት። እርሷም ለመላኩ የእግዚአብሔር አገልጋይ እኔ ያለው ነፍሴም በእጁ የተያዘ ነውና እርሶ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወደ እሷ ወረደ። ከላይ በሦስትነት መጉደል ሳይኖርበት ከታችም አራተኛ ሆኖ ሳይጨመር ከሥጋዋ ሥጋን ከነፍሷም ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እርሱ በጥንታዊ አካላዊ ቅርጽ ተቀረጸ። ወንጌላዊው ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርየ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱም ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ
ከዓለም አስቀድሞ ከአብ ባህሪ ብቻ ያለ እናት እንደተወለደ እንዲሁ ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደ ጊዜ የእናቱ ማኅተመ ድንግልናዋ አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የሌለ እርሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚህ ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃ ሆነው የዚያን ሀገር መንገድ ይጠብቁ ነበረ። የእግዚአብሔር መልአክ ቅዱስ ገብርኤል ከእርሷ ዘንድ መጥቶ ቆመ። የእግዚአብሔርም ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትንም አደረባቸው። የደስታ መልአክ ገብርኤልም አይዟችሁ አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት አገር መድኅን ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱ እንዲህ ነው፣ ብላቴና በጨርቅ ተጠቅልሎ አውራ ጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማኅበርም ከጠባቂዎች ጋር አንድ ሆነው በአንድ ቃል አንድ ምስጋና አቀረቡ። መላእክትም ከእነሱ ወደ ሰማይ ከወጡ በኋላ ጠባቂዎች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያል እግዚአብሔር የገለጠልንን ነገር እናስረዳ። ፈጥነው ሄዱና ማርያምና ዮሴፍን ሕፃኑና በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቂዎቹን ነገር የሰሙ ሁሉ አደነቁ። ከብት ጠባቂዎቹም ስላዩትና ስለሰሙት እግዚአብሔርን አመሰገኑ፣ ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተበሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት በመጸነስና ያለ ተፈትሮ ማኅፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ ተመርተው የመጡት የጥበበኞች መመራት ነው። ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ ከአገልጋዮቹ ጋር ይኑር ለዘላለሙ አሜን። በአንዲት ሀገር አንድ ንጉሥ ነበረ። ንግሥቲቱም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሲት የሚባል አንድ ሥራየኛ ነበረ። ያም ሰው ያችን ልጅ አያት ዘንድ በዓይኑ ትክ እያለ ይመለከታት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚህም በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ይህንን ነገረው። ልጄ ሆይ ወደ አንተ የሚመጣው ማን ነው? የምታየውስ ማንን ነው? አለው። ከተወለድኩበት ቀን ጀምሮ ኃይሌም ቀነሰ፣ ሥጋዬም ደከመ። ሕፃኑም እንዲህ ብሎ ተነገረው። የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡም በወርቅ ዝናር ታጥቋል። በራሱም የሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጌጧል። በእጁም የተከለሰና የተጣራ የወርቅ በትር ይዟል።
መልኩ ቀይ ብረት ይመስላል። አካሉም ዓይንን የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ የሚያስፈራ፣ አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህሪውም ውሃ በተናወጠ ጊዜ እንደሚጫወት። እኔም እርሱን ባየው ጊዜ ከድንጋጼው የተነሳ ከፊቴ እወድቃለሁ። እርሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝ ይለኝና አይዞህ ይለኛል። ደግሞም እንዲህ አለ፣ ከተወለድክበት ቀን ጀምሮ እስከ ዛሬ ቀን ድረስ ካንተ ጋር አለው። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ ጋር መራቅ የለብኝም። ስምህም ከፍ ከፍ ይበል ይላል። መሰሪ አስራቢም ይህንን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃትም ራዕድም ያዛቸው። እርሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየተጠበቀው ኖረ። ጸሎቱና በረከቱ ከአገልጋዮቹ ጋር ይኑር ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ከሁላችን ጋር ትኑር ለዘላለሙ አሜን። ጌታ በተሰቀለበት ዕለት የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላም ዘመን ለልደቱ ምስጢር የታመነ ያደረገውን እርሱን ባየው ጊዜ አዘነ። ይህን ሊቀ መላእክት ቅዱስ ገብርኤልን መታገስ አልቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነት ስለከለከለችው ሰይፉንም መልሶ የምኩራቡን የቤተ መቅደሱን መጋረጃ ቀደደው። አንዱን ፈትልም ከላዩ እስከ ታች ከሁለት አደረገው። ስለ እኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያጠፋት ድረስ ዝም ባለው ባልታገሰውም ነበር። በረከቱ ከአገልጋዩ ጋር ይኑር ለዘላለሙ አሜን። አጽምሞተ እዝንከ ምንት እምሰሚአ ብዙ ጸሎቱ ለሰብእና የግፉ እንተረዳኢ አልቦቱ መንስኤ ሙታን ገብርኤል ዘተሰማይከ በዕለተ ሞቱ ለሳኑ ሰይፍከ እስከነ ላይሉ እታይቱ መንጦላዕተ ምኵራብ ቅድመ ዘሰጠትከ ቦቱ። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።